እሺ ሰላም ተመልካቾች እንዴት ናችሁ? ዛሬ ደግሞ የምናየው ፎርዋርድ ሪቨርስ ስታርተር ነው። ባለፈው ዳይሬክት ኦንላይን ዲያግራሙን አይተናል። ዛሬ ደግሞ ፎርዋርድ ሪቨርስ እየሰራን የምናየው ይሆናል። መጀመሪያ ከፓወር እንጀምራለን። እዚህ ጋር ፓወር ሰፕላይ ያለን 3 ፌዝ፣ እሱን ወደ ብሬከር እናስገባለን። ከብሬከር የሚወጣውን ለኮንታክተር ለፎርዋርድ ኮንታክተር በፎርዋርድ ሪቨርስ ጊዜ ሁለት ኮንታክተር ነው የሚኖረን። አንደኛው ፎርዋርድ ነው። ሀሳቡ ምንድነው? ፌዝ መቀየር፣ ፌዝ 1 የነበረውን ፌዝ 2 ማድረግ፣ ፌዝ 2 የነበረውን ፌዝ 1 ስናደርግ እኔ ሞተራችን ላይ የሞተራችን ዙር ይቀየራል ማለት ነው። አሁን እዚህ ጋር እንደምታዩት 1 2 3 ከ2 4 6 ነው ያገኘው። ስለዚህ ወይ 4 ወይ 6 4 2 እናደርገዋለን ወጪውን ማለት ነው። ስለዚህ ይሄ ቀጥታ ይመጣል። ስለዚህ ይሄ ፌዝ 1 ላይን 1 ማለት ነው። ላይን 1 ከላይን 3 ጋር እናደርጋለን። ስለዚህ ላይን 2 እዛው ሪሜን ይሆናል ማለት ነው። ስለዚህ ላይን 1 እና ላይን 3 በመቀየር የሞተራችንን ዙር መቀየር እንችላለን ማለት ነው። ሀሳቡ ያ ነው። በቃ ሲኩዌንሱን መቀየር። ስለዚህ የሞተራችን ኮኔክሽን ደግሞ ስታር እናደርገዋለን ማለት ነው። ስለዚህ ፓወር ሰርኪዩቱ ይህን ይመስላል ማለት ነው። ሪዚንጋችን እንደዚህ እናደርጋለን። ስለዚህ ፓወር ሰርኪዩቱ ይሄን ይመስላል ማለት ነው። ስለዚህ ቀጣይ ወደ ኮንትሮል ሰርኪዩቱ እንሄዳለን። ኮንትሮል ሰርኪዩቱም እንደዚህ ብሬከር ይኖረናል። ከዛ ወደ ኦቨርሎድ 95 96 ኖርማሊ ክሎዝ ይገባል። ከብሬከር ወደ ሁለት ነው የሚሰጠው። አንደኛው ወደ ኖርማሊ ኦፕን 97 እና 95፣ ከዛ ከ96 የወጣው ለፑሽ በተን ለስቶፕ ፑሽ በተን። ስለዚህ ይሄ ስቶፕ ፑሽ በተናችን ነው ማለት ነው። ይሄ ስቶፕ፣ ከዛ ከስቶፕ የወጣው ለስታርት ወደ 13 ማለት ነው። እዛው ላይ ደግሞ ለአግዚለሪ ኮንታክትም ለፎርዋርድ ስታር ፑሽ በተን እና ወደ ሪቨርስ ስታር ፑሽ በተን ይሰጣል። ስለዚህ ይሄ ፎርዋርድ ፑሽ በተን ነው ማለት ነው። ኤስቲ አር ኤፍ ነበር ፎርዋርድ ስለሆነ ማለት ነው። ይሄኛውን ደግሞ ኤስቲ አር ማለት ነው። ይሄ ሪቨርስ ፑሽ በተናችን ነው ማለት ነው። ይሄ ደግሞ የኮንታክተር ወይም የፎርዋርድ ኮንታክተር ኦግዚለሪያችን ነው ማለት ነው። ስለዚህ ኮንታክተራችን ኬኤም 1 ነው፣ የፎርዋርዱ የሪቨርሱ ደግሞ ኬኤም 2 ብለን እንሰይመው። ኬኤም 2። ስለዚህ ይሄ የፎርዋርድ ኦግዚለሪ ኮንታክት ስለሆነ ኬኤም 1፣ ይሄ ደግሞ ኬኤም 2 እናደርጋለን ማለት ነው። ስለዚህ ቀጣይ ደግሞ የምንሄደው ወዴት ነው? ከስታርት ፑሽ በተን የወጣው ወደ ኢንተርሎክ ነው የምንወስደው። የኬኤም 2 ወይም የሪቨርስ ነው። ምክንያቱም ይሄ ኬኤም 2 ኢነርጂድ በሚሆንበት ጊዜ ይሄ ኦፕን ይሆናል ማለት ነው። ስለዚህ ይሄን ስታርት ብናደርገው ሪቨርስ እየዞረ ፎርዋርድ አይዞርም ማለት ነው። ስለዚህ ሁለቱም በተመሳሳይ ማድረግ ስለማንችል
ስለዚህ ወደ A1 ወደ ኮንታክተር 1 ወደ ኮይሉ እናስገባለን ማለት ነው። ስለዚህ ጨርሰናል ማለት ነው። የኬ የፎርዋርድ ኮንታክተር። ስለዚህ ይሄን እንደዚህ ዋይሪንግ ዲያግራሙን ሰርተናል። አሁን ወደ ሪቨርስ እንሄዳለን። ሪቨርስን በተመሳሳይ ከኢንተርሎክ ጋር እናገናኛለን ከኬኤም1 ጋር። ስለዚህ ቀረን ምንድነው? ኒውትራል መስጠት ብቻ። ስለዚህ ይሄን ይመስላል ማለት ነው። ኒውትራል ሰጥተን እስኪ ቴስት እናደርገው። ስለዚህ ጨርሰናል። እስኪ እንሞክረው አሁን። እዚህ መጀመሪያ ብሬከራችን ኮኔክት እናደርጋለን። ከዛ ኒው መጥቷል። እስኪ ኬም1 ስለዚህ እንደምታዩት ፎርዋርድ እየዞረ ነው ማለት ነው። ሞተራችን ወደ ፎርዋርድ አቅጣጫ እየተሽከረከረ ነው። ስለዚህ አሁን ሪቨርስ እናደርገው ብንል ፑሽ በተኑን ብንነካ አይሰራም። ምክንያቱም እዚህ ጋር ኢንተርሎኩ ኦፕን አድርጎታል ማለት ነው። የግድ ስቶፕ አድርገን እንደገና ስታርት ስንነካ እዚህ ጋር ቆይ ከኮይሉ ጋር ላገናኘ ነው ኬኤም2። ስለዚህ ቀደም ፎርዋርድ እየዞረ ነበር። እና ሪቨርስ ይሄን ይመስላል ማለት ነው። ፎርዋርድ ሪቨርስ ኮኔክሽን ይሄን ይመስላል። እስኪ ኢንዲኬተር ላይት እና ፑሽ በተን አድርገን እስኪ እንሞክር። ስለዚህ እስኪ ቦርድ ከቨር ላይ ያሉትን ነገሮች እናስገባና ስለዚህ እነዚህ ፑሽ በተኖች ናቸው። የመጀመሪያው ስቶፕ ነው። ስቶፕ ፑሽ በተን ነው። በቀይ ምልክት እናድርገው። ዛሬ ደግሞ ኤስቲአር ፎርዋርድ ኤፍ ማለት ነው። ኤስቲአር ሪቨርስ ስለዚህ ይህን ይመስላል። አንዷ ደግሞ ትሪፕ ላይት እናድርጋት። ትሪፕ ሲግናል እንድሰጠን ኦቨርሎድ በሚኖርበት ጊዜ። ስለዚህ አንደኛው ፎርዋርድ ሌላኛው ሪቨርስ። ስለዚህ ጨርሰናል። ኮኔክሽናችን እንስራና ስለዚህ ትሪፕ የሚያደርገው ከ95 ይወጣና ወደ ቀጥታ ወደ ሲግናል። ስለዚህ ፓራላል እንወስዳለን ከኬኤም1 ፎርዋርድ
ስለዚህ እዚህ ይገባል። የሪቨርስም ኮኔክት እንዳደረገ ቼክ እናድርግ። ከዛ ለሶስቱም ኒውትራል እንሰጣቸዋለን። ይመስላል። እስኪ ቴስት እናድርግ። ስለዚህ ስቶፕ አለ ስቴር እዚህ እንደምታዩት ፎርዋርድ እየሰራ ነው ማለት ነው። ስለዚህ አሁን ሪቨርስ እናድርገው ብለን ፑሽ በተን ብነካ አይሰራም። ቅድም እንዳሳያችሁ የግድ ስቶፕን መንካት አለብን ማለት ነው። ከዛ ነው ሪቨርስ እንደምታዩት ኢንዲኬሽን ላይቷም ሪቨርስ ላይ ነች። ስለዚህ ይህን ይመስላል። ጥያቄ ካላችሁ ኮመንት ላይ አስቀምጡልኝ። ይህን ይመስል ነበር። አመሰግናለሁ። መልካም ጊዜ